ኦሮሞ ከማን ነው ነፃ የሚወጣው? እስቲ እንዴት ነው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? ለምሳሌ ምኒልክ ሰውን አትግደል ጋላም ቢሆን ይላል እኮ። ህግ እኮ ነው፣ የተጻፈ ህግ እኮ ነው። ይሄ ምን ማለት ነው? የኦሮሞ ህዝብ የሚፈልግ ከሆነ የራሱን ነፃ መንግስት መመስረት የሚያስችለው ሁኔታ ያስፈልገኛል ካለ መከልከል የለበትም። እንደ መንግስት ስልጣኑን ብትይዙ የራስን እድል በራስ የመወሰን መብት እስከ መገንጠል የሚለው መብት ጥርጥር የለውም ከማረጋገጥ ወደ ኋላ የሚመልሳችሁ ወይም ለሌንጮ ባቲና ለሌንጮ ለታ ትግስትና ደግነት ያላሳየው ነክ ለሙሃባና ለናብዲ ደግነትና ትግስትን ሊያሳያችሁ ምንድነው ያደረገው? ሌንጮ ባቲና ሌንጮ ለታና ኦነግ አንዱ ለምርጫ ምቹ ሁኔታ እንዳይኖር ከሚያደርጉት አካላት መካከል ኦነግ ግንባር ቀደሙ አይደለም ወይ? በተለይ ኦሮሚያ ክልል ላይ በእንግሊዝኛ ሬሲስ ትለዋለ፣ በአማርኛ ዘረኛ ትለዋለ። በኦሮምኛ የለም። ነፍጠኛ ማለት ዘረኛ ማለት አይደለም። ዘረኛ ብለህ ሰው መሳደብ አትችልም። ብዙዎቻችሁ ብዙ ሆነን ቋንቋው አላደገም የስራ ቋንቋ አልሆነም ትሉና ግን ቋንቋው እንዲያድግ ከሚያስችሉት መሰረታዊ ምክንያቶች መካከል የሆኑትን ንግግራችሁም ጽሁፋችሁም ዘፈናችሁም ደግሞ መልሶ አማርኛ ይሆናል። ለምንድን ነው ዘረኛ የሚለው ቃል ሁሉ የለም ነው እያሉ ያሉት? ኦሮሞ ቋንቋ ውስጥ አፋን ኦሮሞ ውስጥ የለም። ዲቃላ ሚልም የለም። ኮንፊደንስ አለን በራሳችን የያዝነውን የፖለቲካ ፕሮግራም እንደኛ እምነት ለምርጫ ያበቃናል፣ ለማሸነፍ ያበቃናል፣ ለድልም ያበቃናል ብለን የምናምን የፖለቲካ ድርጅት ስለሆነ ብዙ ችግር ያለበት አይመስለኝም። ኦነግ የእናንተ ፍላጎት እስካልተሟላ ድረስ የኦሮሞ ጥያቄ አልተመለሰም ማለት ነው። የኦሮሞ ጥያቄ ከሌላው የኢትዮጵያ ሕዝብ የተለየ ነው። ምንድን ነው ፍላጎታችሁ? ከኦነግ ተገንጥሎ ጫካ ያለው የኦሮሞ ነጻነት ሰራዊት የተለየ ፖለቲካ ፕሮግራም የለም ከኦነግ እና የራስን እድል በራስ የመወሰን መብት ኢትዮጵያ ውስጥ በሰላማዊ መንገድ የሚቻል ይመስሎታል? ይቻላል። የሽግግር መንግስት መጠየቅ እኮ በተቃዋሚዎች ትክክል ሊሆን ይችላል። የአዲስ አበባ ልጅ ሆኖ አዲስ አበባ ተወልዶ ኦነግ አለ አዲስ አበባ ይገርማል። በጣም በርካታ ባሎች አሉ። እንግዲህ አንፎርቹኔትሊ በርካታ ጭራሽ አዲስ አበባ ለኢትዮጵያ ደሴት ነች። ምኑን ነው ደሴትነቷ? ይሄ ስልጣኔዋ ምንድን ነው? ስልጣኔው ሌላው ኢትዮጵያዊ የሌለው አዲስ አበባ ያለው ምንድን ነው? ከሁሉም በላይ የሀገሪቷ የገቢ ምንጭ አዲስ አበባ ነች። አሁን አዲስ አበባና ኦነግ ነው የምነጋገረው ማለት ነው። እንደ ጋዜጠኛ ባትለወጣል ከመስመሩ